ምሳሌው የሚለው ይሄ ፋንክሽን ፕሮባቢሊቲ ማስ ፋንክሽን ነው ወይ ነው የሚለው። ይሄ ፋንክሽን ፕሮባቢሊቲ ማስ ፋንክሽን የሚሆነው ሁለት ነገሮችን ሲያሟላ ነው። ይሄ ፋንክሽን for x is equals to 3 6 ፕሮባቢሊቲ ማስ ፋንክሽን የሚሆነው ሁለት ነገሮች ከተሟሉ ነው። እነሱን ቼክ ማድረግ አለብን። አንደኛው ይሄ ፋንክሽን ለሁሉም የኤክስ ፖሲብል ቫልዩዎች 0 እና ከዛ በላይ መሆን አለበት። ድምሩ አንድ መሆን አለበት በሁሉም ኤክስ ፖይንቶች ላይ። የኤክስ ቫልዩዎቹ እነዚህ ናቸው እዚህ ጋር ያሉት ኤክስ 2 3 6 በሊትል ኤክስ ቦታ 2 ሲሆን ሊትል ኤክስ 2 ሲሆን 1/2 ነው። 1/2 ግሬተር ዛን ኦር ኢኳል 0 ሊትል ኤክስ 3 ሲሆን እዚህ ጋር 3 ይሆናል 1/3 ነው። 1/3 is greater than or equal to 0 ይሄ ሊትል ኤክስ 6 ሲሆን 6 እዚህ ጋር 6 1/6 ነው greater than or equal to 0 ነው። የመጀመሪያውን ያሟላል። ሁለተኛው ኤክስ 2 ሲሆን 1/2 ነው። ኤክስ 3 ሲሆን 1/3 ነው። ኤክስ 6 ሲሆን 1/6 ነው። ስንደምረው አንድ መስጠት አለበት። የመጀመሪያው ከላይ ያለው ነው። 2 ሲሆን 1/2 ነው። 1/2 ከ0 እና ከዛ በላይ ነው። 1/2 is greater than or equal to 0 ሊትል ኤክስ 3 ሲሆን 1/3 ነው። ሊትል ኤክስ 3 እዚህ ጋር 3 ሲሆን ይሄም 3 ይሆናል 1/3 ነው። 1/3 is greater than or equal to 0 ሊትል ኤክስ እቺ ኤክስ 6 ስትሆን ይሄ 6 ይሆናል 1/6 ነው greater than or equal to 0 ነው። ሁለተኛው ድምሩ 1/2 ፕላስ 1/3 ፕላስ 1/6 አንድ መስጠት አለበት። ይሄ ሲደመር ኤክስ 2 ሲሆን ኤክስ 3 ሲሆን ኤክስ 6 ሲሆን እነዚህ መደመር ነው። ይሄ ማለት 1/2 ነው። 1/2 ፕላስ 1/3 ይሄ ማለት 1/6 ነው። 1/6 ስንደምረው አንድ ይመጣል። ስለዚህ እነዚህን ሁለቱንም ነገሮች ስለሚያሟላ ይሄ ፋንክሽን for x is equal to 2 3 6 ፕሮባቢሊቲ ማስ ፋንክሽን ነው ማለት ነው። ምን እንላለን? ፕሮባቢሊቲ ማስ ፋንክሽን ኦፍ random variable x at little x that is equal to 1/x for x is equal to 2 3 6 ማለት እንችላለን። ለምን? ፕሮባቢሊቲ ማስ ፋንክሽን መሆኑን አረጋግጠናል። አሁን ይሄ ፋንክሽን ፕሮባቢሊቲ ማስ ፋንክሽን ነው። ለምን? እነዚህን ሁለቱንም ነገሮች ስላሟላ ማለት ነው። እነዚህን ሁለቱንም ነገሮች ስላሟላ ይሄ ፋንክሽን ፕሮባቢሊቲ ማስ ፋንክሽን ነው። ምን ማለት እንችላለን? ፕሮባቢሊቲ ማስ ፋንክሽን ኦፍ ረንደም ቬሪየብል ኤክስ አት ሊትል ኤክስ ማለት እንችላለን። is equal to 1/x for x is equal to 2 3 6 ማለት እንችላለን። ለምን? እነዚህን ሁለቱን ነገሮች ስለሚያሟላ ይሄ ነገር ፕሮባቢሊቲ ማስ ፋንክሽን ነው። ፕሮባቢሊቲ ማስ ፋንክሽን ኦፍ ረንደም ቬሪየብል ኤክስ አት ሊትል ኤክስ ማለት እንችላለን። This function is equal to 1/x for x is equal to 2 3 6 is a probability mass function ነው።